አዎ ለስላሴ ስለፈጠረን ለምናመሰግን ስብሐት ለአብ ስብሐት ለወልድ ስብሐት በምንለው እንኳን ስብሐት ለእግዝእትነ ማርያም ብለን ዳግማዊ ሰማይ ብለን የምናመሰግናት የድንግል ማርያም በዓለ ዕረፍቷ ስለሆነ እንደ ልጇ እንደ ትንሣኤው ሞትን ድል አድርጋ በፈጣሪዋ ኃይል ቅዱስ ዳዊትም ወትቀውም ንግሥት በየማንከ ንግሥቲቱ በንጽሕና በቅድስና ሆና በቀኝ ትኖራለች ተብላ የተነገረላት ሞትን ድል አድርጋ የተነሳችበት ዕለት ነውና እንኳን ደስ አላችሁ፣ እንኳን አደረሰን። ከዚህ ዕለት በሰላም በጤና የዛሬ ዓመት ያድርሰን። እመቤታችን ለሐዋርያት እንደተገለጸች የሁላችንንም የምንለምናት ልመና ሉቃስ ወንጌል ምዕራፍ 1 ከቁጥር 46 ላይ ያለውን ኃይለ ቃል አንስተን እንነጋገራለን። እመቤታችን ድንግል ማርያም የተናገረችው ኃይለ ቃል ወትቤ ማርያም ታብዮ ነፍሴ ለእግዚአብሔር፣ ማርያምም አለች ሰውነቴ እግዚአብሔርን ታከብረዋለች አለች። እስቲ ቃል አብረን እንበለው። ሰውነቴ በሉ እግዚአብሔርን ታከብረዋለች። ክብርና ምስጋና ይድረሳት። ሰውነቴ አሁን የድንግል ማርያም ሰውነት የክርስቶስ አካል ስለሆነ እንደ ሊቃውንቱ ቅድም ሲዘምሩ እንዳያችኋቸው ስለ ድንግል ማርያም የነቢያት ትንቢት የተፈጸመባት አባቷ ዳዊት ሌሎችም ነቢያት የተናገሩላት የመሰከሩላት ነገረ ማርያምን ከነገረ ድነት ለይተን የማናየው መነጠል የማንችለው ስለ ክርስቶስ ሰው ሆነ ተወለደ ብለን ስንናገር ድንግል ማርያም ወይም ደግሞ ነገረ ማርያምና ነገረ ድነት የተንሰላሰለ አንድ ነው ማለት ነው። ዘመነ አስተርእዮ የምንለው ይህ ወቅት ዘመነ አስተርእዮ ብለን የምንጠራው የመታየት የመገለጥ ዘመን ድነቱ የተጀመረው በጽንሰቱ ሲሆን አምላካችንን እግዚአብሔርን ያየነው ደግሞ በልደቱ ቅድመ ዓለም ያለ እናት ከአብ ተወልዶ የነበረው አምላካችን የማይታየው ታየ። ዘያስተሪ ወዘያስተሪ የማይታየው ታየ፣ በግልጽ ተመላለሰ። ሰውና መላእክት ተለያይተውበት የነበረ ዘመን ያ የጨለማ ዘመን ዘያስተሪ ወዘያስተሪ የማይታየው እንድና ያደረገች ድንግል ማርያም በትንቢት መነጽር አይተው ለዚህ ነበር አባቶቻችን በተስፋ የተናገሩላት አስቀድሞ በተለያየ ምሳሌ የመሰሉላት። በኦሪት ዘፍጥረት ምዕራፍ 28 ላይ ሰዋስወ ወርቅ የወርቅ መሰላል ይላታል። ድንግል ማርያም ምንድናት? የወርቅ መሰላል ናት። አንቲ ውእቱ ሰዋስወ ወርቅ ቀሪሙ እስራኤል ያዕቆብ ዘነጸረኪ በሕልሙ ያዕቆብ በሮዛ ተቀምጦ ሳለ በድንጋይ ተንተርሶ ያያት ከሰማይ እስከ ምድር የደረሰ መሰላል። ያ መሰላል መላእክት የወረዱበት መላእክት የወጡበት 5500 ዘመን አዳም ተስፋ አድርጓት በመትከፈ ትከሻው ላይ በትከሻው ተሸክሟት አድርጎ ይኖር የነበረ ታድነኛለች ብሎ ነቢያት ይወርዳል ይወለዳል ያለው ለዚህ ነው። እንቅድመ ዘንበለ ይትፈጠር ሰማይ ወዘንበለ ተሳረር ምድረ ገነት አለወት ማርያም ስቤቶ ውድስ ያለ ቅዱስ ያሬድ ሰማይና ምድር ሳይፈጠር ዓለም ሳይፈጠር ገና ድንግል ማርያም ተመስግና ትኖር ነበር። በአምላክ ልቡና ታስባ ትኖር ነበር ድንግል ማርያም። በመላኩ ክንፍ ተስላ ትኖር ነበር ድንግል ማርያም። የተሰወረውን ያየንበት የተሰወረውን መና ያየንበት ነገረ ስጋዌ የተገለጸበት ይህ ዘመን አስተርእዮ። ለዚህ ነው ያዕቆብ ያያት መሰላል 5500 ዘመን ሙሉ ተቋርጦ የነበረው የሰው ልጅ እና መላእክት ባንድ ላይ ይዘምሩ የነበሩ ተቋርጦ የነበረው መሰላሏ የድንግል ማርያም ምሳሌ፣ የመሰላሏ ቅርንጫፍ ደግሞ የክርስቶስ ምሳሌ። ያዕቆብ ተንተርሶት የነበረ ደግሞ ያ ድንጋይ የነቢያት ምሳሌ፣ ነቢያት አስቀድሞ የተናገሩት ድንግል ማርያም። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ በሰማይ ለእግዚአብሔር ምስጋና ይሁን በምድር እርቅ ተጀመረ ተብሎ የተመሰገነበት ጊዜ ነውና ክብርና ምስጋና ለአምላካችን ይሁን። ምስጋና የተዘመረበት ክርስቶስ ሲወለድ ጨለማ የነበረው ዓለም ተገፎ ባላይ ምስጋና። ለዚህ ነው የማሃደ ኮኑ መላእክት ወሰው ከመይወድስ ወለቅ ለክርስቶስ በቃለ አሚን ብሎ ቅዱስ ያሬድ ደግሞ ዛሬ አለ
መላእክትና ሰው በአንድ ላይ ሆነው እግዚአብሔርን አመሰገኑ። ዛሬ እኔና እናንተ እግዚአብሔር የምናመሰግንበት ቀን ስለሆነ ነው። ዘመነ አስተርእዮ የተባለው የተገለጠው በእናታችን በድንግል ማርያም ምክንያት ተገልጦ በምድር ላይ ተመላልሶ በበረት ግርግም ላይ መላእክትና ሰው በአንድ ላይ ዘመሩ። በዮርዳኖስ አንድነት ሶስትነት ተገለጸ ብለን ዘመነ አስተርእዮ የምናከብረው እዚህ ነው። በዚሁም በተያያዘ የእመቤታችንን ዕረፍትና ክብር ስናይ ዘመነ አስተርእዮ ወይም ደግሞ አስተርእዮ ማርያም ብለን የምንጠራበት ደግሞ ሌላ ምክንያት አለው ማለት ነው። አስተርእዮ ማርያም እመቤታችን ለሐዋርያት የተገለጠችበት ታላቅ በዓል። አዎ ሞት መቼም ከአዳም ጀምሮ ሁሉ እንዳሶታል። ክርስቶስም ራሱ ሙቶ ሞትን ድል አድርጎልናል። ስለዚህ የእመቤታችን ሞት ደግሞ የሚያስገርም ሆነ። ስጋ ለብሰሻልና ወይም ካንቺ ስጋ ለብሻለሁ ምንም የአምላክ እናት ብትሆኝም እንኳን መሞት አለብሽ ብሎ ጌታችን ኢየሱስ ክርስቶስ ፍጡርቱ የማያጓድል መሆኑ በድንግል ማርያም የተገለጸ የማያጓድል ትክክለኛ ፍርድ ያለው መሆኑ አልብኪ ነውር ተብላ በእነ ሰሎሞን የተነገረላት ነውር የለብሽም ምንም ነውር የሌለባት ድንግል ማርያም ትሞቻለሽ ስትባል የአምላክ እናቱ እንዴት ሊሆን ይችላል ብላ ተከራከረች። እንዴት ሊሆን ይችላል አለች። ስለዚህ ነው እንግዲህ እመቤታችን ለምን እሞታለሁ ብላ ስትከራከር በመልአኩ ክንፍ ወደ ሰማይ አውጥቶ ገነትን አስጎበኛት ይላል። በገነት ያሉ ነፍሳት ደግሞ በአንድ ላይ ድምጻቸውን እያሰሙ እነሆ ከዚህ ከሲኦል አውጭን አማልጅን ብለው ጮሁ ይላል በነገረ ማርያም ምስጢር። እባክሽን ከዚህ ሲኦል አድኝኝ ብለው ሲጮሁ ሞት ስትከራከር የነበረ ድንግል ማርያም እነዚህ እነማን ናቸው ብላ ስጠይቀው ልጇን እነሆ የሞቱ የተኮነኑት ናቸው ብሎ ሲነግራት እነዚህ ምን ትምርልኝ ከሆነ አንድ ጊዜ አይደለም ምናለች 7 ጊዜ ሞታለሁ አለች ድንግል ማርያም። ዛሬ ለሰውም የሚሞት ማን ነው? ባፋችን ነው የምንወደፈው። ጊዜ ሲጥለው አብረን ነው የምንገፈተው። ድንግል ማርያም ግን የምትምርልኝ ከሆነች ረድኤተ ልቡና ድንግል ማርያም ለሰው ልጅ የምትራራ ለኃጥአን የምትራራ 7 ጊዜ ሞትላቸዋለሁ አለች። ተመልከቱ። በዚህን ጊዜ አመነች። ወደ ምድር መለሳት። የመሞቿ ሰዓት ጊዜ ሲደርስ አጠር መጠን ለማድረግ ነው። የመሞቿ ቀንና ሰዓት ሲደርስ እንግዲህ አሳለች። በተለመደው ጸሎታ ቅድም በመግቢያው ላይ ታቢዮ ነፍሴ ወትቤ ማርያም ታቢዮ ነፍሴ ለእግዚአብሔር የጸለየችው ጸሎት ነው። እሷ ድንግል ማርያም የጸለየችው ጸሎት ነው። በተለመደው ጸሎታ እግዚአብሔርን ለመነች ይላል። ተመልከቱ። የተሰወረ ነገር ሲኖርብን፣ የራቀ ነገር ሲኖርብን፣ የተወሳሰበ ነገር ሲኖርብን በጸሎት እግዚአብሔር እንድንለምነው የአምላክ እናት ብቻ ሳይሆን ድንግል ማርያም የጸሎትም እናት ናት፣ የትሕትና እናት ናት። የባሪያይቱ መዋረድ አይቷልና አለች፣ የሔዋንን መውደቅ አይቷልና ብላ የጸለየች ድንግል ማርያም ጊዜ ረፍታ ለማርያም ወረደ ወልድ። ጊዜ ረፍታ ለሶሎያና እምድበልና ወረደ ወልድ። ከዚያ ከዙፋኑ እግዚአብሔር መጥቶ ነፍሷ ከስጋዋ ሊለይ ሲደርስ የተለመደ ጸሎቷን አደረገችና እንግዲህ አሳለች መሞት የማይቀር ከሆነ ወዳጆችን ሐዋርያትን ጥራቸው አለች ድንግል ማርያም በጸሎቷ። ሐዋርያትን ጥራልኝ አለች። ትኬት የአየር ትኬት የለም፣ ወይም ደግሞ በአሁኑ በዘመናዊ ነገር በፋክስም በተለያየ በስተደውብ አይደለም። ወዲያው መንፈስ ቅዱስ ሄደና ሹክ አላቸው። የመጀመሪያ የተነገረው ለማን ነው? ለቅዱስ ዮሐንስ፣ ለወንጌላው ለቅዱስ ዮሐንስ ተነገረ። ማን የተናገረ? መንፈስ ቅዱስ ድንግል ማርያም ወዳጅህ የመስቀል ቀን እናትህ ልታርፍ ነውና እግዚአብሔር ጠርቷል ብሎ መንፈስ ቅዱስ ነገረው ይላል። ክብርና ምስጋና ለአምላካችን ይሁን። በዚህም ጊዜ ደመና ጠቀሰችው ይላል። ደመና ጠቀሰችው። ተመልከቱ። በደመና በቅጽበት የድንግል ማርያም ሞቷ ከሌላው ሁሉ የተለየ ነውና ሞት ሰለሟት ይደሉ ሞታ ለማርያም ያጸለቁ ያለው ቅዱስ ለዚህ ነው እኮ ሊቃውንቱም ሲዘምሩት ያደሩት። ሞት ለሚገባው ይገባል ለሚሞት ሁሉ፣ ለድንግል ማርያም ሞት ግን የሚያስደንቅ ነው አለ። ዮሐንስ በደመና መጣ።
በሞት ተለይተው በሰማዕትነት ያረፉ ሐዋርያት ሁሉ መጡ፣ ተሰበሰቡ በደመና። ምን እነዚህ ብቻ ናቸው? ነቢያት በትንቢት። ለዚህ ነው እግዚአብሔር አስተራየ ለነ ግበሩ በዓለ በትውስከ አቅሬንቱ ለምሷ በመዝሙረ ዳዊት ምዕራፍ 17 117 ላይ ያለው በዚህ ወቅት የምናየው የመታየቱን ምናይበት ክርስቶስ መገለጡ ምናይበት እግዚአብሔር ተገለጠልን፣ ታየ፣ በምድር ላይ ታየ። በመሰዊያው በአቅሩንቱ በታቦቱ ፊቱ ናችሁ ደግሞ አባቶቻችሁን አስቧቸው፣ አባቶቻችንን አክብሯቸው። ነቢያት የድንግል ማርያም መወለድ አስቀድሞ ነቢያት ነበሩና ነቢያቶችን፣ ሐዋርያቶችን፣ ቅዱሳንን ሁሉ አስቧቸው፣ አክብሯቸው። ሐዋርያት ብቻ ደግሞ ወደዚህ የመጡት በሕይወት የተለዩት ሁሉ እግዚአብሔር እያስነሳ ወደ ድንግል ማርያም አመጣቸው። ደናግላኑ ሳይቀር 36 ቅዱሳት አንስት መጡ። ከነቢያት ወገን የሞቱት አረፍተ ሞት የገፋቸው መጡ፣ በዙሪያው ከበሩ። እግዚአብሔር ደግሞ ጊዜ ረፍታ ለማርያም ወረደ ወልድ እንደተባለው ጌታችን ኢየሱስ ክርስቶስ መላእክትን አስከትሎ መጣ በዙሪያው። እኔና እናንተ ዛሬ ታቦቱን እንደምናከብር በዙሪያው በድንግል ማርያም ክቡር አስከሬን ላይ ነፍስ ከሥጋዋ ሊለይ በደረሰ ሰዓት ጊዜ ዙሪያውን ከበሩ። እንግዲህ አሳለች ሐዋርያቶችን የጸሎት እናት ቅድም ያልኋችሁ መነሻችን እንግዲህ አሳለች ማይጠንት ወይም ደግሞ ዕጣን አምጡና እየዞራችሁ ጌታ ኢየሱስ ክርስቶስ እግዚአብሔርን አመስግኑት አለች። እግዚአብሔርን አመስግኑት። እኔን አመስግኑኝ አላለችም። እኔን አመስግኑኝ አላለችም። ጌታ ኢየሱስ ክርስቶስን አመስግኑት አለች። በዚህ ምድር የቆየችባት ወቅት 64 ብቻ። በአንደኛ ጴጥሮስ ምዕራፍ 17 ላይ ስታነቡ በእንግድነታችሁ ዘመን ስትኖሩ እግዚአብሔር ፍሩ እንዳለ። ድንግል ማርያም የኮንትራት ዘመን ነው በዚህ ምድር ላይ የኖረችው 64 ዓመት። አንድ ቀን ከመዛልሚክ ቤት እንደሌላት ቤት ሳይኖራት እየተንከራተተች ከሀገር ወደ ሀገር እየሄደች እያንዳንዱ በእናት አባቷ 3 ዓመት በቤተ መቅደስ ደግሞ 12 ዓመት እንደገና ደግሞ ከጌታ ኢየሱስ ክርስቶስ ከስደቷ እስከ ስቅለቱ 33 ዓመት ከ3 ወር በጌታ ኢየሱስ ክርስቶስ ደግሞ 9 ወር ከ5 ቀን በዮሐንስ ቤት 15 ዓመት 64 ዓመት ብቻ ጊዜው ያሳለፈችው ድንግል ማርያም። ይህ በዚህ ጊዜ ዮሐንስ ነፍስ ከሥጋዋ ሲለይ ዙሪያውን ዕጣኑት ብላ ካዘዘች በኋላ በዚያ በቃና ዘገሊላ የጎደለውን አማልዳ ያዘዛቸው ሁሉ አድርጋ ያለች ድንግል ማርያም ሐዋርያቶችን ታዘዛቸው ነበር። ዕጠኑ አለቻቸው፣ ዙሪያውን አጠሩ። ከዚህ በኋላ ነፍስ ከሥጋዋ ቅዱስ ሥጋዋ አንጽሖ ሥጋሃ፣ አዎ ነፍሳ ቀደስከ ወሥጋሃ አንጻይከ፣ ከሥጋዋ ሥጋ ሲዋሃድ የቀደሳት ያለጻት ጌታችን ኢየሱስ ክርስቶስ ነፍሳ ቅዱስ ሥጋዋን ከቅዱስ ነፍሳ ሊለያት ሲደርስ በአልጋው ላይ ሄዳ ገደም ማለች። ምስጋና ለድንግል ማርያም። ገደም ማለችና ነፍስ ከሥጋዋ ሲለይ እኔና እናንተ ጻዕረ ሞት እንደሚያሰቃየናለን ከመዝሩ መሪር ሯላጋ ሞት ያስፈራል። ማንኛውም ሰው በዚህ ላይ ቀደም እንዳላችሁ ክርስቶስ ለሰው ልጅ ሞተ። ድንግል ማርያምም 7 ጊዜ ልሙት ብላ ጌታ ኢየሱስ ክርስቶስ የተናገረው ደገመችው። ወይ ተውላጠ ሰይጣን ይላል ቅዱስ ዳዊት ዘጻሞ ባለም ያዩሎ ዝምሁ ባለም የደከመ የተጋደለ ይድናል ለዘላለም ይኖራል አለና ወይ ተውላጠ ሰይጣን ነፍሱ በነፍሱ ግን ለሰው መለወጥ አይችል ማለት ክርስቶስ ብቻ ነው ይሄን ያደርገው። ለእኔና ለእናንተ ይሞታል። ድንግል ማርያም ምን ደግባ 7 ጊዜ ሞታለሁ ያለች ነፍስ ከሥጋዋ ሲለይ የሚያስጻይር ሞት ሳይበዛባት ዳዊት በመሰንቆው ይዞ ከተፋለ። ተመልከቱ፣ ዳዊት የተናገረላት ንግስቲቱ በቀኝ ትቀመጣለች ብሎ የተናገረበትና የድንግል ማርያም ዘመን በጣም ርቀት ያለው ትንቢት የተናገረላት ቅዱስ ዳዊት በገናውን ይዞ መጣ፣ እየደረደረ ያስደስታት ነበር። ዳዊት በበገና ዝራ በመሰንቆ እያመሰገኗ ሳታውቅ አለፈች ያለን መራራሞት ያመራራሞት ሳታልፈው በዳዊት ምስጋና ድንግል ማርያም ሥጋዋ ከነፍሷ ተለየ ይላል። በዚህን ጊዜ ሐዋርያት ወዳጆቿ የሞቱትም ያረፉትም ደናግል ዙሪያውን ከበው ሞትኪ ማርያም ይመስል ከብካብ ያለ ለዚህ ነው ሞቷ እንደ ሰርግ ሆነ ተባለ። እንደ ሰርግ ሆነ ተለወጠ። በቃ ሐዘን ወደ ምን ተለወጠ ማለት ነው።
በቃና ዘገሊላ ያዘነውን የዶክማስን ሰርግ አማልዳ የቀየረች ድንግል ማርያም በዙሪያዋ የመላእክት ሁሉ ምስጋና፣ የዳዊት ምስጋና፣ የእዝራ ምስጋና፣ የመላእክት ዝማሬ በዙሪያው ከበው ሞቷ ወደ ሰርግነት ተለወጠ ይላል። ክብርና ምስጋና ለድንግል ማርያም ይሁን። በዚህ ጊዜ ቅዱሳን ሐዋርያት የእናታችን የድንግል ማርያም ወዳጆች ሊቀብሯት ቀረቡ ነው። ሊቀብሯት በክብር ወደ ጌቴሴማኒ ሊያሳርፏት ሲመጡ ሌላ ነገር ገጠመ። ደግሞ ተመልከቱ። ለዚህ ዓለም በመከራ ያሳለፈች ከሀገር ወደ ሀገር ስትከራተት የኖረች ለምቀኝነት የማያርፉ አይሁዳውያን ሙታ እንኳ አርፋ እንኳ በክብር ስጋዋ እንዳያርፍ በምናርገው በእሳት እናቃጥለው። ኑናዊ በእሳት ስጋሃ ኑናዊ በስጋሃ በእሳት ተመልከቱ። ስጋዋን በእሳት እናቃጥል። ገና በጽንስ እያለች በመከራ የተገኘች ድንግል ማርያም ገና በኢያቄምና በሐና ማኅፀን እያለች ዳዊት የሚባል ንጉሥ ቀጥቅጦ እንደ ሰም አቅልጦ ገዝቶናልና እንደገና ደግሞ የኢያቄም ነገር ገዝቶ ሲያሰቃይ ኑሯልና አሁን ደግሞ የነሱ ዘር የነሱ ነገር ተወልዶ ሴቱን ወንዱን አያውቅም። በማኅፀነ ሐና ሳለች ምን አሉ? በድንጋይ ወግረን እንግደላቸው ብለው ያሉ። ተመልከቱ። ዓለም ለድንግል ማርያም ያስቀመጠላ ለድንግል ማርያም የጠበቃት ያሳለፈችበት ኑሮ የመከራ ኑሮ ጊዜያዊ ኑሮ ነው ማለት ነው። በእንግድነት ዘመን የተባለም ለዚህ ነው። በዚህ ጊዜ የታላቁ መልአክ እንዲያው ከመላእክት ሁሉ አጥብቃ ተወደው ነበር ቅዱስ ገብርኤል ይላል። እግዚአብሔርና መስገኑ ከመላእክት ሁሉ ቅዱስ ገብርኤል የእግዚአብሔር መልአክ መጣ። ድንግል ማርያም ተለይቷት የማያውቅ ወዲያው እነሆ ኢያቄምና ሐና ሆይ ተነሱና ወደ ሊባኖስ ግቡ፣ እነዚህ ምቀኞች በድንጋይ ወግረው ሊገሏቸው ነው ብሎ ከሞት ሰወራት ቅዱስ ገብርኤል። አሁንም በዚህ ዕለትም የምናየው በረፍቷ ጊዜ አርበኛ ታወፋንያ ጉልበተኛ የተባለው መርጠው ተሮ ሄደህ አንተ ቀድመህ ትይዝና አስከሬኗን ወደ ምድር ስትጥለህ በእሳት እናቃጥላታለን አሉ። ያቺው ሰው ከሞተ በኋላ ይህንን ታሪክ አርቀን ልናየው ብቻ አይደለም፣ ዛሬስ በዓለማችን ምን እየተሰራ ነው የሚለው እያንዳንዳችን ጥያቄውን በውስጣችን መያዝ ያስፈልጋል ማለት። በእሳት እናቃጥላታለን። ድንግል ማርያም በቤተ መቅደስ ታሳድፍብናለች ተብሎ ውጭ ተብላ የተሳደደች ገና ሕፃኑን ልጁን በቤተልሔም ወልዳ ወደ ግብፅ የተሰደደች የእግዚአብሔር መልአክ ግን ያስላያት ከመላእክት ሁሉ ቅዱስ ገብርኤል አትወደው የተባለ ለዚህ ነው። በዚህን ጊዜ ሐዋርያት ተበተኑ። ሁሉ ጻድቅ በጊዜ ወጥቶ ማለት ይቆም ሰው ወንድምህ ጓደኛህ ሁሉ ወገኔ ሲኖርህ ወይም ደግሞ መልካም ነገር ሲኖርህ ነው የሚቀርብህ የሚወድህ። የሆነ ፈተና ሲደርስብህ ይሸሻል። የማይሸሸው እግዚአብሔር ብቻ ነው። የማይርቀው እግዚአብሔር ብቻ ነው። ድንግል ማርያም ብቻ ናት በምሕረቷ ትውልዱን ያመሰግኑኛል ብላ ለሁሉም የሰጠች። ትውልድ ሁሉ እመቤታችን የሚያመሰግን ሁሉ አይደለም። ዛሬ የማያምነው ዛሬ ካለው ነጋሙ ነው እመቤታችን ሊያመሰግን ስለሚችል ስለምታውቅ ትውልድ ሁሉ ብፅዕት ይሉኛል አለች ድንግል ማርያም። ክብርና ምስጋና ይሁን። ብፅዕት እንላታለን፣ እናከብራታለን፣ እናወድሳታለን። እመብርሃን ድንግል ማርያም ከፈጣሪ በታች ከፍጡራን በላይ መልዕልተ ፍጡራን መትሕተ ፈጣሪ ተብላ የምትመሰገን በአምላክ ልቡና አስቀድማ ታስባ ስትኖር የነበረች መላእክት በቤተ መቅደስ ሲያረጋጓት ሲያመሰግኗት ያነበረች ድንግል ማርያም ብፅዕት እንላታለን፣ እናከብራታለን። ሐዋርያት ደነገጡና ሸሹ ይላል። ተመልከቱ። እስከ መጨረሻ የሚጸና ይድናል። ደነገጡ፣ ሸሹ። ታወፋንያ መጣ። አርበኛ ነው፣ የሚያስፈራ ነው። ወዲያው ነጥቆ አስከሬኗ ወደ ምን ሊጥል ሲል ሐዋርያት ሸሹ። በዚህን ጊዜ ማን ብቻ ቀረ? ወንጌላዊ ዮሐንስ ብቻ ቀረ። ተመልከቱ። የመከራ ቀን በዮሐንስ ወንጌል ምዕራፍ 19:26 ላይ አልቦት እነኋት እናትህ ተብሎ አደራ የተሰጣት የመስቀል ቀን የመከራ ቀን የመከራ ጊዜ እናቴ ናትና የመጣውን ነገር እጋፈጠዋለሁ እንጂ አልሸሽም አለ ቅዱስ ዮሐንስ። ተመልከቱ። የድንግል ማርያም ፍቅር በውስጥ ያደረ አውራት ያደገ አደራ የተሰጠው አደራውን የተወጣ ቅዱስ ዮሐንስ አልሄድም አለ። የፈለገው ይምጣ በእሳት የሚያቃጥሏት ምንም ያድርጓት ሸሽቼ አልሄድም፣ እግዚአብሔር አደራ ሰጥቶኛልና ያደራ ቀን ናት። ለዮሐንስ ለጊዜው ተሰጠች እንጂ ለእኔና ለእናንተ እንውሃት እናታችሁ ተብሎ የተሰጠን ለሚያምነው ሁሉ ለትውልድ ሁሉ የተሰጠች እናት ናት። ክብርና ምስጋና ለድንግል ማርያም ይሁን። የሁላችን እናት ድንግል ማርያም ትቼ አልሄድም አለ። አዎ እግዚአብሔር ግን
ዝም ብሎ የሚያይ አይደለም። የእናቱን ክቡር ሥጋ ዝም ብሎ የሚያይ አይደለም። ወዲያው የእግዚአብሔር መልአክ ቅድም ያልኋችሁ ቅዱስ ገብርኤል መጣ ከሰማይ በሰይፍ እጁን ቀጣው ይላል። እጁ ሰላ ወዲያው ተንጠልጥላ ቀረች። ተመልከቱ። በመጽሐፈ ሳሙኤል ምዕራፍ 6 ቁጥር 6 እንመልከት። ታቦተ ጽዮን ከኢሎፍላውያን ተማርካ በአሚናዳብ ቤት በተቀመጠች ጊዜ ዖዛ የተባለ ልጁ በክብር የተቀመጠችውን የእመቤታችንን አማናዊት ጽላት ታቦተ ጽዮንን በመድፈር ሲነካ እጁ ሰለለች። ተመልከቱ። እጁ ሰለለች። እንደዚያ እንደ ዖዛ ሁሉ እጁ ተንጠለጠለች፣ እጁ ተቆረጠ። ግን ድንግል ማርያም ልትልቁላትና ለእንስሳት እንኳን የምትራራ ድንግል ማርያም ግን እነሆ ቅዱስ ጴጥሮስን እጁን ወደ ነበረበት ቀጥልለት አለች። ተመልከቱ። ጠላት እንዲህ የምታለቅ ለጠላት የምትራራ ለጠላት የምትማልድናት እኔና እናንተ ዛሬ ስንቶቻችን ጠላታችን የሆነ ነገር ቢደርስበት ደስታችን ገልጻለን የኔ ጸሎት ነው ብለን እንላለን እንጂ እጁን ቀጥልለት አለች። እየወጣ ሄዶ እሱም ሰግዶ እባካችሁ ብሎ ተማጸናት። እጁን ቀጠለችለት ይላል። የጠላቷን ሊያቃጥላት የነበረውን ሊቆርጣት የነበረውን አላስቀብርም ብሎ የነበረውን መልአኩን መጥቶ ሲቀጣው ድንግል ማርያም ግን ለኃጥአን 7 ጊዜ እሞታለሁ ያለች ድንግል ማርያም እጁን ቀጥልለታለች። ክብርና ምስጋና ለድንግል ማርያም ይሁን። በዚህም ጊዜ እግዚአብሔር ወይሴውር ያነ በደመና እግዚአብሔር የሚወደውን የሚያከብረውን በደመና ደመናት ሐዋርያትን ጠቅሳ እንዳመጣችው ወደ ሰማይ በመልአኩ ክንፍ ወስዶ በዕፀ ሕይወት ስራ አስቀመጣት። አዎ በዕፀ ሕይወት ስራ አስቀመጣት ከዮሐንስ ጋር። ዮሐንስ እያጠነ እየጸለየ በዚያ ሲኖር ሐዋርያት ከ200 ቀናት በላይ ማለት ነው እንግዲህ ከጥር እስከ ነሐሴ ማለት ነው አዝነው ቆዝመው ድንግል ማርያምን አጣል ብለው ምንም ቢፈሩ ስጋዊ ፍራቻን ወይ ድንግል ማርያምን ይወዷት ነበረ። ተመልሶ ቅዱስ ዮሐንስ እመቤታችን ድንግል ማርያም ሄድና ሐዋርያቶች አዝነዋል አለ። ታያለች እመቤታችን ምክንያቱም ከትንሣኤ ወልዳ ነዋ። እንደ አምላክ ነው የምትነሳው። የተነሳችው እንደ አምላክ ነው። የአምላክ አካል አድሮባታልና አምላክ ተዋህዶባታልና የእግዚአብሔር ማደሪያ ሆናለችና የእግዚአብሔር መቅደስ ቤተ መቅደስ ሆናለችና ሂድና በዕፀ ሕይወት ስር ገነት መኖሬን ሄደህ ለሐዋርያት ንገራቸው ብላ ዳግመኛ ሐዋርያትን ላከች። ለዚህ ነው አስተርዮ ማርያም ለሐዋርያት የተገለጠችበት ቀን፣ ለሐዋርያት የታየችበት ቀን። ሄድና ንገራቸው አለ። አይዟችሁ አትፍሩ አለ። የታየ ስቶቶ በተዘጋ ቤት ከተነሳ በኋላ ደንግጠው ፈርተው በነበሩበት ሰላም ለእናንተ ይሁን እንዳለ ወንድሞቼ ሆይ ሰላም ለእናንተ ይሁን። እመቤታችን ድንግል ማርያም በገነት ተቀምጣለች፣ በዕፀ ሕይወት ስር ተቀምጣለች፣ አይዟችሁ ብሎ ቅዱስ ዮሐንስ መጥቶ የምስራቹን ነገራቸው። የድንግል ማርያም የምስራቿን ለእያንዳንዳችን አምላካችን እግዚአብሔር ያድልልን። ሳሊ ለቅድስት እንላት ምስራት ታሰማልን። ያዘነው ሁሉ እግዚአብሔር ያጽናኝ። ድንግል ማርያም ታጽናናል። ብዙ የጎደለ ነገር አለ። እኔና እናንተ የምናውቀው እግዚአብሔር የሚያውቀው ብዙ ነገር አለ። ግን የጎደለውን እመቤታችን ትሞላዋለች። አይዟችሁ እንደ ሐዋርያት በእምነት ብቻ መጽናት ነው። አይዟችሁ አላችሁ። ይህንን ሁሉ ከጾሙ ጠውልገው በጾም በጸሎት ንጹም ክሬተ ሰሙነ 2 ሳምንት ንጹም ብለው በዕፀ ሕይወት ተቀምጣኛ ማሳናያት በክብሳን ቀብራት ነው። ሁለተኛ ለመልካም ስራ የሚሯሯጡ ሐዋርያትን የምትወዳቸው ወሰይምዮ መላእክት በኩሉም መላእክትን አስተምሩ ብላ የምትሸኛቸው ይላል። በዚያ በመዝሙረ ዳዊት በትርጓሜው ላይ የሚሾም ከፍ የሚያደርግ የሚሾም እግዚአብሔር አይደለም ወይ ብሎ ይሾሙ ልብላትና ገታማለ። አንድም ደግሞ ራሷ እሷ ትሾማለችና በሐዋርያት ስለሷ የመሰከሩላትን ድንግል ማርያም ስለምትወዳቸው እነሱ ማጥብቀው ይወዷት ነበር። ዮሐንስ ያየውን ነገር ማየት አለብን ብለው ሞት በጥር በነሐሴ መቃብር የተባለው ለዚህ ነው። ጾማቸውን ንጹም ክሌተ ሰሙነ 2 ሳምንታት ንጹም ብለው የእመቤታችንን ቅዱስ ሥጋ አስከሬን ለማየት በጾም በጸሎት እግዚአብሔር ለመኑ። ጾም ጸሎት እግዚአብሔር የሚያገናኝ ነውና የተሰወረውን የሚገልጽ ነውና በዚህ ጊዜ ትኩሱን አስከሬን በጥር የሞተችው በጥር ያረፈችው በነሐሴ አምጥቶ ሳይፈርስ ሳይበሰብስ ትኩሱን አስከሬን በመካከላቸው አስቀመጠላቸው። እግዚአብሔር የለመኑትን የማይነሳ አምላክ ድንግል ማርያምን ደስታቸውን ገለጹ። ወደ ጌቴሴማኒ በክብር ቀበሯት። ከቀበሯት በኋላ ደግሞ ሌላ ነገር መጣ ማለት ሁለተኛ ሱባኤ የሚባለው
ምክንያቱም ዕለተ ዕረፍቷን ስንናገር ትንሣኤዋን ማየት ስላለ እንደ ክርስቶስ ትንሣኤ ትነሳለች ተብሎ የተነገረ ተንሥእ ውስተ ዕረፍትከ ብሎ ዳዊት የተናገረ አንተ ታቦተ መቅደስከ ብሎ የተናገረላት እንደ ልጇ ትንሣኤ በሦስተኛው ቀን እንደምትነሳ ስለተነገረላት እነሆ ድንግል ማርያም ወስዶ በጌቴሴማኒ በክብር ከቀበሯት በኋላ ሲመለሱ ቶማስ በህንደኬ ሀገር ሲያስተምር ውሎ ሲመለስ ድንግል ማርያም ወደ ሰማይ ስታርግ አያት ይላል። ክብርና ምስጋና ለድንግል ማርያም። ስታርግ አያት፣ ለቅዱሳኑ ትገለጥላቸዋለች። አዎ ከደመናው ይወድቅ ዘንድ ቶማስ ወደደ ወፈቀደ ይደቅም ደመናሁ ከደመናው ይወርድ ዘንድ ደነገጠ። በግርማ ታጅባ በመላእክት ታጅባ ወደ ሰማይ ስታርግ ግርማ አስፈራውና ደነገጠ። መጥቶ ሐዋርያት ዮሐንስን ጠይቀው አስከሬኗን እንደቀበሯት ሁሉ ሐዋርያትን ደግሞ መጥቶ ቶማስ አሁንም ነገራቸው። የእመቤታችን ጉዳይ ምን አደረሳችሁት ብሎ ሲጠይቃቸው በዚህ ቀን ነሐሴ 1 ቀን ሱባዔ ገብተን ሁለቱ ሱባዔ ከጨረስን በኋላ ትኩሱን አስከሬን ጌታችን አምጥቶ ሰጥቶ በክብር አሳረፍናት ብለው ነገሩት። ውሸት ነው አለ። አንተ ደግሞ ጌታ ኢየሱስ በተነሳ ጊዜም እጄ በጎኑ ታላየው ታልዳሰሱ አላምልም ታጠራጥርና አሉ። እንግዲህ አስኑ በሉ አሳዩኝ አለና ወደ ተቀበረበት ሲሄድ ያ እንደ ጌታችን እንደ ኢየሱስ ክርስቶስ ከፈኑ ብቻ ወርቆ መቃብር አፋን ከፍታ አገኟት። ድንግል ማርያም ወደ ሰማይ አድርጋለች ማለት ነው። አዎ እርገቷ አረገች። አታምኑኝም ብዬ ነው እንጂ እንግዲህ ይሄንን ይሄው ሰበን ምልክት ተሰጥቶኛል። ማርያም ለጴጥሮስ ጽላሎት ለጳውሎስ ሰበኑ የጳውሎስ ሰበን የቅዱስ ጴጥሮስ ደግሞ ጽላሎት ጥላው ያረፈበት ሁሉ ድውይ ይፈወስ ነበር። ያ የሰጣቸው ክብር ያ ተከፍላበት የነበረውን ሐዋርያት ተከፋፍለው ዓለምን ሲያስተምሩ ድውይ ይፈውሱበት ነበር ማለት ነው። ይሄው እንግዲህ አስመልክቱ ሰጣኛለች ለሐዋርያቶች ለወዳጆች ሄደህ ይህንን ምልክት ስጣቸው ብላ ለቶማስ ይሄው እንግዲህ አማኔም ይህንንማ ይዤው ነበር አታምኑኝም ብሎ እርገቷን አየ። ስለዚህ ይሄን በዓለም እናከብረው ለዚህ ነው ማለት ነው። በጸሎቷ በምልጇ እንደገና ደግሞ ማርያም ማለት ጸሎተ ግዝት ነው የምንለው ሁልጊዜ የምንጸልየው ጸሎት እኮ ነው። አዎ ለሥላሴ ስለፈጠረን ለምናመሰግን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ በምንለው እንኳን ስብሐት ለእግዝእትነ ማርያም ብለን ዳግማዊ ሰማይ ብለን የምናመሰግናት የድንግል ማርያም በዓለ ዕረፍቷ ስለሆነ እንደ ልጇ እንደ ትንሣኤው ሞትን ድል አድርጋ በፈጣሪዋ ኃይል ቅዱስ ዳዊትም ወትቀውም ንግሥት በየማንከ ንግሥቲቱ በንጽሕና በቅድስና ሆና በቀኝ ትኖራለች ተብላ የተነገረላት ሞትን ድል አድርጋ የተነሳችበት ዕለት ነውና እንኳን ደስ አላችሁ፣ እንኳን አደረሰን። ከዚህ ዕለት በሰላም በጤና የዛሬ ዓመት ያድርሰን። እመቤታችን ለሐዋርያት እንደተገለጸች የሁላችንንም የምንለምናትን ልመና